ሰላም እንዴት ናችሁ? ዛሬ ደግሞ ስለ ብሪፍ ሳይኮቲክ ዲስኦርደር፣ ስኪዞፍሬኒክ ዲስኦርደር እና ስኪዞፍሬኒያ አንድነትና ልዩነት የምናይ ይሆናል ማለት ነው። እነዚህ ሶስቱም ዲስኦርደሮች ወይም ደግሞ የአእምሮ ህመም አይነቶች ስኪዞፍሬኒያ ስፔክትረም ኤንድ አዘር ሳይኮቲክ ዲስኦርደር የሚባል የህመም ማዕቀፍ ውስጥ የሚካተቱ ናቸው። በዚህ የህመም ማዕቀፍ ውስጥ ከሶስቱ በተጨማሪ ስኪዞቲፓል ፐርሰናሊቲ ዲስኦርደር፣ ዴሉዥናል ዲስኦርደር፣ ካታቶኒያ እና የመሳሰሉ ሌሎች ህመሞችም ይካተታሉ። ለዛሬ ግን ሶስቱ ላይ ፎከስ አድርጌ አንድነትና ልዩነታቸውን ለማሳየት እሞክራለሁ። ብሪፍ ሳይኮቲክ ዲስኦርደር ስንል ከአንድ ቀን እስከ አንድ ወር የቆየ የሳይኮሲስ ምልክት ሲኖራቸው ማለት ነው፣ ወይም ደግሞ ፖዚቲቭ ሲምፕተምስ ምንላቸው ማለትም ሃሉሲኔሽን፣ ዴሉዥን፣ በተጨማሪም ደግሞ ሲናገሩ የመቀላቀል ዲስኦርጋናይዝድ ስፒች እንለዋለን። በተጨማሪም ደግሞ ባህሪያቸው ላይ የሚታይ አይነት ዲስኦርጋናይዝድ የሆነ ግራ የሚያጋባ አይነት ባህሪን ሊያሳዩ ይችላሉ። ብሪፍ ሳይኮቲክ ዲስኦርደር ላይ ኔጌቲቭ ሲምፕተም የምንላቸው አይኖሩም፣ እንደ ክራይቴሪያ አይቀርቡም። ሌላው ደግሞ ያው ዱሬሽኑም እንዳልኳችሁ ከአንድ ወር ላነሰ ጊዜ የቆዩ መሆን መቻል አለባቸው። ብሪፍ ሳይኮቲክ ዲስኦርደር ያው ስፔሲፋየሮች አሉት። አንዳንድ ሰዎች ላይ ስትረሰሮችን ተከትሎ ሊከሰት ይችላል። ይህምን ማለት ነው ህይወታቸው ላይ የተለያዩ ጫናዎች ሲያጋጥሙ የሳይኮሲስ ምልክቱ ሊከሰት ይችላል ማለት ነው። ይህንን ብሪፍ ሳይኮቲክ ዲስኦርደር ዊዝ ማርክድ ስትረሰር እንለዋለን። አንዳንዶቹ ላይ ምንም ስትረሰር ሳይኖር ሊከሰት ይችላል። ወላዶችም ላይ የሚከሰት የብሪፍ ሳይኮቲክ ዲስኦርደር አይነት አለ። ይህን ብሪፍ ሳይኮቲክ ዲስኦርደር ፖስትፓርታል ኦንሴት እንለዋለን ማለት ነው። ስኪዞፍሬኒፎርም ዲስኦርደር የምንለው ደግሞ ከአንድ ወር እስከ 6 ወር የሚቆይ የሳይኮሲስ ምልክት ሲኖራቸው ነው። እዚህ ጋር ሃሉሲኔሽን ሊኖር ይችላል፣ ዴሉዥን፣ ዲስኦርጋናይዝድ ስፒች፣ ዲስኦርጋናይዝድ ቢሄቪየር እና ኔጌቲቭ ሲምፕተሞችም እንደ ክራይቴሪያ ይቀርባሉ ማለት ነው። 1/3 ገደማ ስኪዞፍሬኒፎርም ያለባቸው ሰዎች ሪከቨር ያደርጋሉ፣ ከታክሙ ነፃ ይሆናሉ ማለት ነው። 2/3 ገደማዎቹ ግን አይዘር ወደ ስኪዞፍሬኒያ ወይም ደግሞ ወደ ስኪዞ አፌክቲቭ ዲስኦርደር ማለትም ስኪዞፍሬኒያ አይነት ምልክት ሆኖ በተጨማሪ ሙድ ሲምፕተም ያለው ዲስኦርደር ማለት ነው ወደዛ ፕሮግረስ ሊያደርግባቸው ይችላል። ስኪዞፍሬኒያ ደግሞ ከ6 ወር በላይ የቆዩ የሳይኮሲስ ምልክቶች ሲኖሯቸው የሚሰጥ የህመም ስያሜ ነው። ስኪዞፍሬኒያ ላይ የስኪዞፍሬኒፎርም ላይ የጠቀስኳቸው ምልክቶች ይኖራሉ። ሃሉሲኔሽን፣ ዴሉዥን፣ ዲስኦርጋናይዝድ ስፒች፣ ዲስኦርጋናይዝድ ቢሄቪየር እና ኔጌቲቭ ሲምፕተምስ ማለት ነው። በተጨማሪም እንደ ክራይቴሪያ ኤ እነዚህ አክቲቭ ሲምፕተሞች በጣም ጎልቶ የሚታዩ ምልክቶች ቢያንስ ለአንድ ወር የቆዩ መሆን መቻል አለባቸው። ከዚህ በተጨማሪ ግን ጠቅላላ የሚያሳያቸው ምልክቶች ማለትም የፕሮድሮማል ፌዝ ላይ የሚያሳያቸው ምልክቶች፣ ሬዚጁዋል ፌዝ ላይ የሚያሳያቸው ምልክቶች ምናምን ተደማምረው ህመሙ በአጠቃላይ ለ6 ወርና ከዛ በላይ የቆየ መሆን መቻል አለበት ማለት ነው። ይሄ ዋና እንግዲህ የሚለያቸው ነገር ነው። ስለዚህ ጠቅላላ አድርገን ስንረዳው ሶስቱም ጋር አንደኛው የሚያመሳስላቸው ነገር የሚያሳዩቸው ምልክቶች ከሞላ ጎደል ተመሳሳይ መሆናቸው ነው። ግን ኔጌቲቭ ሲምፕተም ስኪዞፍሬኒፎርም ዲስኦርደር እና ስኪዞፍሬኒያ ላይ ነው እንደ ክራይቴሪያ የሚቀርበው። ሌላኛው አንድነታቸው ምልክቶቹ ናቸው። ልዩነታቸው ደግሞ ዲዩሬሽኑ ብሪፍ ላይ ከአንድ ወር በታች የቆየ ነው። ስኪዞፍሬኒፎርም ዲስኦርደር ላይ ከአንድ ወር እስከ 6 ወር፣ ስኪዞፍሬኒያ ላይ ደግሞ ከ6 ወር እና ከዛ በላይ የቆየ የህመም ምልክት መኖር መቻል አለበት ማለት ነው። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ።